ሰላም ጤና ይስጥልኝ። ዛሬ የምናየው እንግሊዝ ሀገር ሄዶ ስራ ለመስራት የሚያስችለውን የስኬል አፕ ወርከር ቪዛ ነው። ስለዚህ መጀመሪያ የምናደርገው ጉግልን ከፍተን ስኬል አፕ ወርከር ቪዛ ብለን ሰርች እናደርጋለን። ከዛ ኢንተር እንለዋለን። ከዛ በኋላ ይሄን ይመጣልናል። ክሊክ እናደርግና ወደ ታች ወርደን ስለዚህ ስኬል አፕ ወርከር ቪዛ ምንነት የተወሰኑ መረጃዎችን ለማየት ያህል ይሄ የዩኬ ቪዛ ስለሆነ እንግሊዝ ሄዶ በፋስት ግሮዊንግ ቢዝነስ ውስጥ ወይም ስኬል አፕ ቢዝነስ ይባላሉ። በእነዚያ ውስጥ ስራ መስራት እንድንችል የሚያግዘን የቪዛ አይነት ነው እና የተለያዩ መስፈርቶች አሉት። መስፈርቶቹን እኔ ስኬል አፕ ወርከር ቪዛ ለማግኘት አንዱ የመጀመሪያ የሚያስፈልገን ጆብ ኦፈር ነው። ይሄ ጆብ ኦፈር ለ6 ወር ሚኒመም 6 ወር ልንሰራ የሚያስችለን የስራ ያስፈልገናል። ሰርቲፊኬት ኦፍ ስፖንሰርሺፕ ያስፈልገናል ከቀጣሪዎቻችን። እዚህ ጋር ደግሞ ሊስት ኦፍ ኤሊጂብል ኦኩፔሽን አሉ፣ የተዘረዘሩ ወይም የተፈቀዱ የስራ አይነቶች አሉ። እነሱን ወደ ውስጥ በኋላ ላይ እናያቸዋለን። እና የቀጣሪያችን ሚኒመም ሳላሪ መክፈል መቻል አለበት። ይህም የወጣ ሚኒመም ሳላሪ አለ። እዚህ ጋር ኤሊጂብል የትኞቹ ስራዎች ናቸው የተፈቀዱት የሚለውን ለማየት እዚህ ጋር ክሊክ እናደርግና እዚህ ጋር መተን ቴብል ኦፍ ኤሊጂብል ኦኩፔሽን እዚህ ጋር ከመጣን በኋላ እዚህ ጋር ክሊክ እናደርጋለን። እዚህ ጋር እንደምታዩት እነዚህ የተፈቀዱ እንትን ናቸው። ስኬል አፕ ጎይንግ ሬት ፎር ኤሊጂብል ኦኩፔሽን እነዚህ ናቸው። ለምሳሌ ቺፍ ኤግዚኪዩቲቭ ኤንድ ሲኒየር ኦፊሻልስ የሆነ ሰው አንድ ሰው የተለያዩ የስራ አይነቶች አሉት። አኑዋል ጎይንግ ሬት ወይም የሚከፈለው ሚኒመሙ 54700 ፓውንድ ነው፣ ወይም በሰዓት 28.05 በሰዓት ፓውንድ ሊከፈሉ ይገባል። በጣም ብዙ ናቸው ዝርዝሮቹ። እንደምታዩት የተለያዩ አይነት እንትኖች አሉት። ባዮሎጂካል ሳይንቲስት አለ፣ ለምሳሌ ግብርና ጋር የተያዘ ባዮኬሚስት፣ ፊዚካል ሳይንቲስት፣ ጂኦሎጂስት፣ ሶሻል ኤንድ ሂውማኒቲስ፣ አንትሮፖሎጂስት፣ አርኪኦሎጂስት፣ ክሪሚኖሎጂስት በጣም ብዙ ናቸው። ሲቪል ኢንጂነርስ፣ ሜካኒካል ኢንጂነርስ እያንዳንዳቸው ሚኒመም የሆነ የደሞዝ ይሄ በአመት ነው የደሞዝ ሚኒመም ጣሪያ ያላቸው ያን ሊያሟላ ይገባል ያቀጣሪው። ስለዚህ በጣም ብዙ ናቸው የስራ ዝርዝር አይነቶቹ። የእናንተን ጊዜ ላለመሻማት እናንተ ውስጥ ገብታችሁ ታዩታላችሁ። ስለዚህ ወደኋላ እንመለስና እንቀጥል። ከዛ ኤሊጂቢሊቲውን ካየን በኋላ ሁለተኛው መስፈርት የእንግሊዝኛ ቋንቋ ነው። የእንግሊዝኛ ቋንቋን በተመለከተ የተለያዩ እንትኖች አሉት። ማለት ያንን የእንግሊዝኛ ቋንቋ መስፈርቱ ልናሟላ የምንችልባቸው የተለያዩ መስፈርቶች አሉት። ሴኩር እንግሊሽ ላንጉጅ ቴስት፣ የተለያዩ አይነት ቴስቶችን እዚህ ጋር ፕሮቫይደሮች አሉት። ውስጥ ገብተን ልናየው እንችላለን። ጂሲኤስኢ የሚባለው የስኮቲሽ ሃየር ኦር አድቫንስድ ሃየር ኢንግሊሽ። እነዚህ መስፈርቶች ግን ለብዙዎቻችን ሊሆን የሚችለው ይሄኛው ነው። ምንድን ነው? የዲግሪ ሌቭል አካዳሚ ኳሊፊኬሽን ካለን እና ያን ትምህርት የተማረው በእንግሊዝኛ ከሆነ ያንን የእንግሊዝ መንግስት አቻ ነው ብሎ ኮንፈርም ካደረገ እዚህ ጋር አፕላይ አድርገን ኮንፈርሜሽን አቻ ነው ብሎ ካመነበት ይህን መስፈርት እናሟላለን ማለት ነው። በተለያዩ መስፈርቶች የእንግሊዝኛውን መስፈርት ልናሟላ እንችላለን። ለብዙዎቻችን ግን ይሄኛው ነው የሚሆነው አካዳሚክ ኳሊፊኬሽኑ። የእኛ ሀገር የትምህርት ቋንቋው እንግሊዝኛ ስለሆነ አቻ ልንጠይቅበት እንችላለን። እዚህ ጋር የተዘረዘሩት የእንግሊዝኛ ቋንቋ የማያስፈልጋቸው ሀገሮች ናቸው። እነዚህ በእንግሊዝ ቅኝ ግዛት የነበሩ ሀገሮች ከእነሱ ሀገር የሚመጡ ዜጎች አያስፈልጋቸው። ከዛ ወደኋላ እንመለስና በዚህ በስኬል አፕ ወርከር ቪዛ ምን ያህል ጊዜ እንግሊዝ ውስጥ መቆየት እንችላለን? ለ2 ዓመት መቆየት እንችላለን። ነገር ግን 2 ዓመቱን ከጨረስን በኋላ እስከፈለግነው ጊዜ ድረስ በየ3 ዓመት የሚታደስ ማስረዘም እንችላለን፣ መስፈርቱን እስካሟላና ህጉን በትክክል እስካከበርን ድረስ ማለት ነው። ጥሩ እድሉ የዚህኛው ከ5 ዓመት በኋላ እዚህ ጋር እንደምታዩት ከ5 ዓመት በኋላ ለፐርማነንት ሊዛው በቋሚነት እንግሊዝ ውስጥ ለመኖር አፕላይ ማድረግ እንችላለን።
ወይም ይሄ ኢንደፊኒት ሊቭ ቱ ሪሜን እዛውን ለመኖር የሚያስችለንን አፕላይ ማድረግ እንችላለን። ይህን አፕላይ ስናደርግ ደግሞ የምንጠቀመው እዛው መስራት፣ መኖር፣ የተለያዩ ቤኔፊቶች ጥቅሞችን መጠቀም ልክ እንደ ዜጋው ማለት ነው እንችላለን። እንዴት አፕላይ ማድረግ ይቻላል? ኦንላይን ነው አፕላይ ማድረግ የሚቻለው። አውትሳይድ ከእንግሊዝ ውጭ ከሆነ ለምሳሌ ከኢትዮጵያ አፕላይ የምናደርግ ከሆነ እዚህ ውስጥ ገብተን አፕላይ እናደርጋለን። እነዚህ ሁለቱ ከሄድም በኋላ ያሉ ናቸው። ቪዛውን ለማስረዘም 2 ዓመቱ አልቆ ቪዛውን ማስረዘም ከፈለግን እዚህ ውስጥ ገብተን ማስረዘም እንችላለን። እዚህ ጋር ደግሞ ለመቀየር የቪዛውን አይነት ለመቀየር እዚህ ጋር ማድረግ እንችላለን። መቼ አፕላይ ማድረግ እንችላለን? ስራ ከመጀመራችን 3 ወር አስቀድመን ጀምሮ አፕላይ ማድረግ እንችላለን። ስራ ከምንጀምርበት ቀን 3 ወር በፊት ማለት ነው ጀምሮ አፕላይ ማድረግ እንችላለን። ውሳኔዎች አፕላይ ካደረግን በኋላ ውሳኔዎቻችን በምን ያህል ጊዜ ማግኘት እንችላለን? ከእንግሊዝ ውጭ ከሆነ በ3 ሳምንት ውስጥ፣ እንግሊዝ ውስጥ ከሆነ ደግሞ በ8 ሳምንታት ውስጥ ማግኘት እንችላለን። ከፈለግን ግን ማፍጠንም እንችላለን። ተጨማሪ ክፍያ ያስከፍለናል። እዚህ ጋር ማፍጠን እንችላለን። ግን 3 ሳምንት ብዙ የሚባል ስላልሆነ ይሄ ተጨማሪ ክፍያው አስፈላጊ ነው ብዬ አላስብም። ምን ያህል ክፍያ ያስፈልጋል? እያንዳንዱ ሰው አፕላይ የሚያደርገውና ፓርትነሩ ወይም የትዳር አጋር ወይም ልጅ ቢኖር ለምሳሌ አንድ ሰው ባለቤቱና አንድ ልጅ ቢኖራቸው፣ ስለዚህ ለሶስቱ ለእያንዳንዳቸው 822 ፓውንድ የማመልከቻ ፊ ያስፈልጋል። በተጨማሪ ደግሞ የሄልዝ ኬር ሰርቻርጅ እና እዛ እንግሊዝ ውስጥ የመጀመሪያ እዚያ ሲገቡ ማቆየት የሚችል የተወሰነ ብር ሊኖር ይገባል። ወደ ውስጥ ገብተን እንየው ምን ያህል ብር እንደሆነ። ቅድም እንዳልኳቸው ለእያንዳንዱ ሰው 822 ፓውንድ ሲደመር ለሄልዝ ኬር ሰርቻርጅ 1035 ፓውንድ፣ ይሄ በአመት ነው በወር አይደለም። እዚህ ጋር ደግሞ ራሳችን ሰፖርት ለማድረግ እዚያ ከገባን በኋላ በትንሹ 1270 ፓውንድ ያስፈልገናል። ወይም ቀጣሪያችን ኤግዘምት እኔ ከፍላለሁ ብሎ በሱ ምክንያት ኤግዘምት ካልተደረግን፣ ስለዚህ ስንደምረው ምናልባት ወደ 3300 400 ፓውንድ ነው አጠቃላይ የሚሆነው። ስለዚህ ይህንን ብር መክፈል የሚችልና እዛ ሄዶ መስራት የሚችል መስፈርቱን የሚያሟላ አይ ቲንክ ጥሩ እድል ይመስለኛል። ስለዚህ 3ቱ ብሮች ያስፈልጋሉ ማለት ነው። ወደ ኋላ እንመለስና ስንቀጥል ከዛ በኋላ ምን ማድረግ የምንችለው ማንችላቸው አሉ። ካገኘን በኋላ እዛ ማድረግ የምንችለው እዛ ስፖንሰር ያደረገን ቀጣሪያችን ጋር በትንሹ ለ6 ወር ያክል መስራት አለብን። ከ6 ወር በፊት መልቀቅ አንችልም። ከ6 ወር በኋላ መልቀቅ እንችላለን። እዚህ ጋር እንደምታዩት ሚኒመም 6 ወር መስራት አለብን። 6 ወሩ ከሞላን በኋላ ግን መልቀቅ እንችላለን፣ መማር እንችላለን፣ የትዳር አጋርና ልጅ ማምጣት እንችላለን። መስፈርቱን እስካሟሉ ድረስ ተጨማሪ ስራ መስራት እንችላለን። የራሳችንን ስራ መጀመር እንችላለን። የበጎ ፍቃድ አገልግሎት ስራዎችን መስራት እንችላለን። ጉዞ ማድረግ፣ መግባት፣ መውጣት ወደ እንግሊዝ፣ ሌሎች ሀገሮች መሄድ እንችላለን። ከዛ በኋላ እንደተነጋገርነው 5 ዓመት ከሞላን በኋላ ደግሞ እዛው ሀገር ለመኖር ፍቃድ መጠየቅ እንችላለን። ማድረግ የማንችለው ፍቃድ እስከምናገኝ ድረስ እዛው እንድኖር ፐብሊክ ፈንድ፣ ይሄ የተለያዩ ጥቅማ ጥቅሞችን መጠቀም አንችልም ዜጋ ስላልሆነ። ሌላው ከስፖርት ጋር የተያያዙ ስራዎችን መስራት አንችልም፣ እንደ ፕሮፌሽናል ስፖርት ፐርሰን ሆናል ማለት ነው። ስለዚህ በመጀመሪያዎቹ በ6 ወራት ቆይታችን ቀጣሪያችንን መቀየር አንችልም። ቢያንስ በ6 ወር ለሚያክል ጊዜ እዚያ መጀመሪያ የሄድንበት ቀጣሪያችን ጋር መስራት መቻል አለብን። ከዛ በኋላ ግን you don't need to update your visa if you start a different eligible job with the same employer። ከዛው ሌላ ስራ እዛው የቀጠረን ጋር ሆኖ ሌላ ስራ ከጀመርን ቪዛችን አፕዴት ማድረግ አይጠበቅብንም። ከ6 ወር በኋላ ግን እዛው መስራት እንችላለን። የተቀጠርንበት ቦታ ከተስማማን መቀየር እንችላለን፣ ማቆም እንችላለን። ምንም ለሆም ኦፊስ ለእንግሊዝ ሆም ኦፊስ ሳንናገር ማለት ነው። የራሳችንም ስራ መጀመር እንችላለን። ከዛ ወደ ኔክስት ወደሚለው ወደ ስራው ስንሄድ እነዚህ የምንቀጠርባቸው ስራዎች ኤሊጂብል መሆን አለባቸው። ለዚህ ለስኬል አፕ ወርከር ቪዛ
የተፈቀዱ መሆን አለባቸው። ዝርዝር አለው፣ ዝርዝሩ እናየዋለን። የምንሰራውም ለተፈቀዱ እንትኖች መሆን አለባቸው፣ የስራ ዘርፎች እና ቀጣሪዎች እና ሚኒመም የሳላሪ ሪኳየርመንቱን ማሟላት መቻል አለብን። ለእያንዳንዱ የወጣ ሚኒመም ዝቅተኛ ክፍያ አለ። ቀጣሪያችን ያንን ሊከፍለን ይገባል። ከዚያ ያነሰ መክፈል የለበትም ማለት ነው። እንደተነጋገርነው ለ6 ወር በቀጣሪያችን ጋር መስራት አለብን በትንሹ። እዚህ ጋር ሚኒመም ዌጅ አለ፣ ዝቅተኛው የክፍያ መጠን። የተለያዩ የክፍያ መጠኖች አሉ። እዚህ ውስጥ ገብታችሁ ልታያቸው ትችላላችሁ። ከዛ ኤሊጅብል የሆኑ ቀጣሪዎቻችን ባለ 4 ዲጂት ኮድ ይኖራቸዋል። እሱ የቀጣሪዎቹ ጉዳይ ነው። ስለዚህ ለእኛ ብዙ እንትን የሚል ነገር አይደለም። ሳላሪ ሪኳየርመንት ቅድም እንደተነጋገር ነው ሚኒመም የሆነ የክፍያ መጠን ሊኖር ስለሚገባ 2 አማራጮች አሉ። አንደኛው የምንቀጠርበት የስራ መስክ በአመት ቢያንስ 36300 ፓውንድ ልናገኝ የምንችልበት መሆን አለበት የግድ። ወይም ደግሞ ሁለተኛው አማራጭ ጎይንግ ሬት ማለት ለዛ ስራ አቻ የሆኑ ሌሎች ተቀጣሪዎች ስንት ይከፈላቸዋል፣ ከነሱ እኩል የሆነ ደሞዝ ሊከፈለን ይገባል። ወይ ይሄኛው ወይ በዚህኛው አማራጭ ይሄ የደሞዝ ሪኳየርመንቱን ማሟላት እንችላለን። እዛ የተፈቀዱ የስራ ዘርፎች አሉ። ለምሳሌ እዚህ ጋር ያቀረበው ደሞዙ 36400 በአመት ሆኖ ነገር ግን ለእኛ ይሄን ከፍላቸዋለሁ ብሎን ግን ሌሎች ተመሳሳይ ስራ የሚሰሩ ሰዎች 37,000 ብር ቢያገኙ መስፈርቱን አናሟላም ማለት ነው። ምክንያቱም እዛ ሌሎቹ የሚከፈላቸው 37,000 ሆኖ እኛ ግን 36,400 የ600 ፓውንድ ጉድለት አለው። ስለዚህ መስፈርቱን አናሟላም ማለት ነው። ስለዚህ የሌሎች የሚከፈላቸውን እኩል ወይም ከዛ በላይ ሊከፈለን ይገባል። ወይንም በሚኒመም በዚህኛው መስፈርት ከሆነ 36,300 በአመት ሊከፈለን ይገባል። እዚህ ጋር አፕሩቭድ ዩኬ ኤምፕሎየርስ እነዚህ ቀጣሪዎቹ ናቸው። ይሄ ብዙም ለእኛ እንትን የሚል ነገር አይደለም። መረጃውን ማየት እንችላለን እዚህ ውስጥ ገብተን። እነሱ ናቸው ማሟላት ያለባቸው። ሊስቱን እዚህ ገብተን ነው እንትን የምንለው። ቅድም እንዳየነው እዚህ ጋር ኦንላይን ቪው ስናደርግ እነዚህ ናቸው። የቀጣሪዎቹ መስሪያ ቤት ስም አለ፣ ከተማው አለ፣ ካውንቲ ልክ እኛ ክልል ልንለው እንደምንችለው አለ፣ ታይፕና ሬቲንጉ አለ። ራውቱ በየትኛው ራውት ነው? አሁን እኛ እያወራን ያለ ነው ስለ ስኬል አፕ ነው። እዚህ ጋር ግን ለምሳሌ ይሄኛው ተቋም ስኪልድ ወርከር ነው መቅጠር የሚችለው። ስለዚህ የተለያዩ አይነት ስንትኖች አሉ፣ እነሱ ማየት ይኖርብናል። ወደኋላ እንመለስና ስለዚህ ኤሊጂብል ስኬል አፕ ቢዝነስ ይሄ ለቀጣሪዎቹ ስለሆነ የእነሱ ኃላፊነት ነው። ኦልሬዲ ጆብ ካገኘን ደግሞ እዚህ ጋር መተን እናያለን የሚያስፈልጉ ዶክመንቶች ምንድን ናቸው የሚለው። የእንግሊዝኛ ቋንቋ ኦልሬዲ ተነጋግረናል። የሚያስፈልጉ ሌቭሎቹ እነዚህ የእንግሊዝኛ ቋንቋ የማያስፈልግባቸው ሀገሮች ናቸው። ምን ያህል ክፍያ ያስፈልጋል? ድጋሚ ነገር ናቸው። 822 ፓውንድ፣ 1035፣ 1270 እነዚህ ይጠበቁብናል። ስለዚህ ይሄ እድል ከእናንተ ፍላጎትና የትምህርት ዝግጅታችሁ ጋር አብሮ የሚሄድ ከሆነ አፕላይ እንድታደርጉ አበረታታችኋለሁ። የዚህን አይነት ተጨማሪ መረጃዎች ለማግኘት ኮሜንት ያደርጉ፣ ሼር ያደርጉ፣ ላይክ ያደርጉ፣ ሰብስክራይብ ማድረግ ደግሞ እንዳይረሱ። ስለዚህ መልካም እድል።